ልጆት ነበር አይደል የሚጦሩት? አዎ ጤፉን ሽንኩርቱን ዘይቱን እንደማያመጣልኝ ነገር የለም። ዛሬ ማን ያምጣ ሁሉም ያልፋል። ገፍትረው ፈጠፈጡት ገፍትረው ነው እንዴ ጣሉት? አዎ ገፍትረው ፈጠፈጡት። ወይኔ ልጄ እንደውም ጓደኞቹ መጡ እንጠይቃቸዋለን። ምን ቀራቸው ደግሞ? እኔንም ሊፈጠፍጡኝ ነው ሊደፉኝ ነው። ኧረ እንዳይባልም ማዘር ተይ እባክሽ። እሱንም ፈጠፈጡ እኔንም ሊፈጠፍጡ ነው። እንዴት አደሩ ማዘር? እየበረቱ ነው? በበረታ ባልበረታ ምን ዋጋ አለው? እኔንም ልደፉኝ ነው የመጣችሁት። ልጄን ፈጥፍጣችሁ ከገደላችሁ በኋላ። ኧረ ማዘር እንደዛ አይባልም። ነገም እኮ እኛ ምን እንደምን አይታወቅም። ደግሞ እኮ ልጆት 12000 ጫማ ከፍታ ላይ ስለነበር ነው። የምን 12000 ጫማ ነው? እሱ 2 ጫማ ነው ያለው። ኧረ እንደዛ አይደለም። አሁን የመጣ ነው ማዘር። እኛ የጦር ካምፕ ውስጥ አንድ ልጅ ሲሞት ለቤተሰብ የምንሰጠው ገንዘብ አለ። እሱ ልንሰጥ ነው የመጣ ነው። የምን ገንዘብ? ሬሳ መጣ። ሞልቷል። ፈጣሪ አጽኖት ማዘር። እኔ ምለው ልጆቼ ይሄን 10,000 ብር የሰጣችሁ ልጄ ቡጡ ስለሞተ ነው አይደል? አዎ ማዘር። ታናሽ ወንድሙም አለ። ወስዳችሁ ፈጥፍጡልኝ።